አዲስ አበባ ላይ የሆነ ነገር ሲሰነዘር አዴፓ አቋም አልወሰደም ይላል ተነስቶ ሌላ ላይም ሲመጣ እንደዚህ አቋም አልወሰደም በንግግር የሚፈታ ነገር የለም በመፈክር አይደለም ያንን የምንፈታው በጥበብ ነው በአንድ በኩል አማራ ሊውጣይ ነው ይያለ የጦርነት ድግስ የሚደግስብናል ለሱ መደራጀትና መዘጋጀት ራሳችን መከላከል አለብን በሌላ በኩል ደግሞ የተበተነ አማራ አለ በየቦታው እሱ ደግሞ በተበተነበት መንገድ ሳይደራጅ አደጋ እንዳይደርስበት መስራት አለብን ስለዚህ የኛ ዓላማ ምንድነው ጥላትን ማብዛት ሳይሆን ወዳጅን ማበራከት ነው የኛ ስራ አረዘራፍ መባል የለበትም ከሰሜን ሸዋ ምንድነው ምንማረው ከናዚ ምኒልክ ምንድነው ምንማረው ብልሃትንና ጥበብን እንጂ ጉራና ጀብደኝነትን አይመስልም እውነት ወደ ስልጣን ስንመጣ ስልጣን አጓግቶን አይደለም እንድትረዱልን እንፈልጋለን በዚህ ታሪካዊ አጋጣሚ የአማራ ህዝብ ሰለባ የሚሆንበትን እድል አንፈቅድም አቶ ዮሐንስ የአዲስ አበባን ባለቤትነት አስመልክቶ ለተነሳ ጥያቄ የአዴፓ አቋም አንድና አንድ ስለመሆኑ ተናግረዋል አዲስ አበባን የአንድ ክልል ማድረግ አይቻልም ላደርግ የሚሞክር ካለ አይችልም ዶክተር አምባቸው በበኩላቸው የአማራን ጥቅምና ህልውና ለጨዋታና ለቀልድ አናቀርብም ሲሉ ተደምጠዋል ጥይት በግንባሬ እንጂ በጀርባዬ ከመታኝ እንዳትቀብሩኝ የሚል ህዝብ ነው የፈጠረን የዚህን ህዝብ ታሪክ ለጨዋታና ለቀልድ አናቀርብም ሁልጊዜም ከኛው ጋር መሆናችሁን ስለምናረጋግጥ በድፍረት እና በብልሃት ቅድም እንደተገለጸው በተራ ጉራ በተራ ንግግር ብቻ ለመሸንገር አይደለም በብልሃት ዘመኖቻችን የሚሉት ሙያ በልብ ነው እኛ ዛሬ ያሰብነውንም በሚዲያ መልቀቅ ነው የሰማነውንም በሚዲያ መልቀቅ ነው በተንፈስ ብቻ ሆነ ነገሩ የተነፈሰ ጎማ አየሩን በሙሉ የለቀቀ ጎማ ርቀት ሊጓዝ አይችልም ስለዚህ አንዳንዱን ወደ ውስጥ አምቀን በኃይልነት እንጠቀምበታለን የህዝብና ቤቶችን ቆጠራ በተመለከተ ውይይት መደረግ እንዳለበት በክልል ደረጃ አቋም መያዙን ዶክተር አምባቸው ገልጸዋል የህዝብና ቤት ቆጠራን በተመለከተ የተነሳው ጥያቄ ትክክል ነው አሁን በየተለያዩ አካባቢዎች የሚያስፈሩ የሚያስደነግጡ ነገሮች ባሉበት እንዴት ነው ይሄን እንግዲህ እስካሁን ድረስ ጥያቄው በተለያየ መንገድ እየተነሳ ያለ ስለሆነ እዚህም የተነሳው እሱ ነው ውይይት መደረግ አለበት ቅድመ ሁኔታዎች የመጀመሪያው መጥራት አለባቸው የሚለው ላይ ውይይት መደረግ አለበት ውይይት ተደርጎ የሆነ አቅጣጫ ያስፈልገዋል የሚል እምነት ነው በእኛ በኩል እያያዝን ያለነው እስካሁን ድረስ ቆጠራው ይቋረጣል ወይም ይዘገያል ወዘተ የሚል ውሳኔ የለም ነገር ግን ቆጠራም ከተካሄደ ቅድመ ሁኔታዎች ማንንም ሰው ሳይሳቀቅ አማራ ነኝ ብሎ ቃሉን መስጠትና እንዲመዘገብለት ማድረግ የሚችልበት ሁኔታ ሊፈጠርለት ይገባል